አንድ ቀን በኒውዮርክ ግዛት ውስጥ የምትገኝ ሌሮይ የተባለች ትንሽ ከተማ ማንም ሊገምተው የማይችለው አስፈሪና እንግዳ ክስተት አስተናገደች። የሕክምና ሳይንስን ግራ ያጋባ፣ ዶክተሮችን መልስ ያሳጣ፣ የመገናኛ ብዙሃንን ትኩረት የሳበ እንቆቅልሽ በአንድ የሁለተኛ ደረጃ ትምህርት ቤት ውስጥ የሚማሩ 12 ወጣት ልጃገረዶች በአንድ ጀንበር ተመሳሳይና አስፈሪ ምልክቶች ይታይባቸው ጀመር። አካላቸው ከቁጥጥር ውጭ ይንቀጠቀጣል፣ ይንቀሳቀሳል። ድምፃቸው መጮህ ሳይፈልጉ ይጮሃል። ይህ የጭንቀት ውጤት ነበር ወይስ በትምህርት ቤት ቅጥር ግቢ ውስጥ የተሰወረ ሌላ አደገኛ ምስጢር አለ? አብረን እንከታተል። ሁሉም ነገር የጀመረው በ2011 እንደ ኤሮፓያን አቆጣጠር ቴራ ሳንቼዝ ከምትባል ሴት ተማሪ ነበር። ቴራ ደስተኛ፣ ጤናማና ንቁ የነበረች የሁለተኛ ደረጃ ትምህርት ቤት ተማሪ ናት። አንድ ቀን ከሰዓት በኋላ ቴራ ትንሽ እረፍት ለመውሰድ ሶፋ ላይ ጋደም አለች። ነገር ግን ከእንቅልፏ ስትነቃ ዓለሟ ሙሉ በሙሉ ተቀይሮ ነበር። አካሏ ሳይታዘዛት መንቀጥቀጥ ጀመረ። የእጆቿና የእግሮቿ እንቅስቃሴ ከቁጥጥር ውጭ ሆነባት። በጣም የሚያስደነግጠው ደግሞ ከአፌ ይወጣል ብላ የማታስበው ከጎሮሯ የሚወጡት እንግዳ ቃላት ድምጾች ነበሩ። ምልክቶቹ በድንገት የቱሬት ሲንድረም የተባለውን የነርቭ በሽታ ይመስሉ ነበር። ቴራ ከዚህ በፊት እንደዚህ አይነት ነገር አጋጥሟት አያውቅም። ቤተሰቦቿ በድንጋጤ ወደ ሕክምና ተቋም ወሰዷት። ነገር ግን ይሄ የቴራ ብቻ ችግር አልነበረም። ታሪኩ ገና መጀመሩ ነበር። ቀናቶች እየተቆጠሩ ሲሄዱ በትምህርት ቤት ውስጥ ሌላ አስደንጋጭ ነገር ተከሰተ። የቴራ ጓደኞችና አብረዋት የሚማሩ ሌሎች ልጃገረዶች በተመሳሳይ ምልክት መታመም ጀመሩ። አንዷ ተማሪ እጇ መንቀጥቀጥ ይጀምራል። ሌላዋ ደግሞ መናገር አቅቷት መንተባተብ ጀመረች። በጥቂት ሳምንታት ውስጥ የልጃገረዶቹ ቁጥር 12 ደረሰ። ሁሉም በተመሳሳይ ከቁጥጥር ውጭ የሆነ ያልተለመደ የአካል እንቅስቃሴ፣ የፊት መኮማተር፣ መጨማደድና ያልተጠበቁ ጩኸቶች ምልክት አላቸው። የሌሮይ ከተማ በስጋት ተዋጠች። ወላጆች ልጆቻቸውን ወደ ትምህርት ቤት ለመላክ ፈሩ። ያስፈራል። በእነዚህ ልጃገረዶች ላይ እየሆነ ያለው ነገር ምንድን ነው የሚለው ጥያቄ የከተማዋን ሕዝብ አነጋጋሪ ያደረገው፣ ስጋትም ፈጠረበት። ታዋቂ የነርቭ ስፔሻሊስቶች እና የሕክምና ባለሙያዎች ወደ ሌሮይ ከተማ መጡ። ደማቸው ተመረመረ። የአእምሮ ስካን ወይንም ኤምአርአይ ተደረገ። አደንዛዥ እጽ ወይም መርዝ በደማቸው ውስጥ እንዳለ እንደሌለ ተፈተሸ። ነገር ግን ሁሉም የምርመራ ውጤቶች ጤናማ የሚል መልስ ሰጡ። በመጨረሻም ዋናው የነርቭ ሕክምና ስፔሻሊስት የደረሰበትን ድምዳሜ ገለጸ። ልጃገረዶቹ የተጎዱት ኮንቨርዥን ዲስኦርደር በተባለ የስነ ልቦና ችግር ነው አለ። በሌላ አባባል ይህ ክስተት የህብረት ጭንቀት ወይንም ማስ ሂስቴሪያ ተብሎ ተፈረጀ። ዶክተሮቹ እንደሚሉት ልጃገረዶቹ የደረሰባቸው ከባድ አእምሯዊ እና ስነ ልቦናዊ ጭንቀት ወይንም ስትረስ አእምሯቸው ወደ አካላዊ ህመምና ያልተጠበቀ እንቅስቃሴ እንዲቀይረው አድርጎታል። አንዷ ልጃገረድ በጭንቀት ምልክት ስታሳይ፣ ሌሎቹ በስነ ልቦና ተጽዕኖ ተመሳሳይ ምልክት ማሳየት ጀምረዋል የሚል
መደምደሚያ ላይ ደረሱ። ነገር ግን ይህ መደምደሚያ ለሁሉም አጥጋቢ አልነበረም። የቴራ እናትን ጨምሮ የሁለት ልጃገረዶች እናቶች የዶክተሮቹን ድምዳሜ በጣም ተቃወሙ። ልጆቻችን እብዶች አይደሉም፣ ጭንቀት ብቻ እንዴት እንዲህ አይነት አስፈሪ የአካል መዛባት ያመጣል ሲሉ ጠየቁ። ወላጆቹ በትምህርት ቤት ቅጥር ግቢ ውስጥ አካባቢን የሚበክል አደገኛ ኬሚካል ወይም መርዝ ሳይኖር አይቀርም የሚል ጥርጣሬ ያደረባቸው ያስብላል። በጣም ያስጨንቃል። የጤና ጥበቃ ባለስልጣናት በትምህርት ቤቱ ውሃ እንዲሁም የአየር ንብረትና አፈር ላይ ምርመራ ማድረጋቸውንና ምንም አይነት ጎጂ ነገር እንዳላገኙ ቢናገሩም ነገር ግን ለወላጆቻቸው የተሟላ የምርመራ ሰነድ እና ማስረጃ አላሳዩአቸውም፣ አልሰጧቸውም። ይህ ደግሞ ጥርጣሬውን የበለጠ አጠናከረው። የመገናኛ ብዙሃንም ጉዳዩን ይበልጥ በመተንተን በብዙ መገናኛ ብዙሃን ዘገቡት። ክስተቱ ከተከሰተ ከሳምንታት በኋላም ቢሆን ቴራ በቲቪ ቃለ መጠይቆች ላይ ስትቀርብ አሁንም ሰውነቷ ይንቀጠቀጥ፣ ትንተባተብና ድንገተኛ ድምጾች ታወጣ ነበር። በቆይታ ወይንም በጊዜ ሂደት የልጃገረዶቹ ምልክቶች እየቀነሱና እየጠፉ ቢሄዱም እስከዛሬ ድረስ ለዚህ አስገራሚ የሕክምና ታሪክ ሙሉ በሙሉ አጥጋቢና ግልጽ የሆነ ሳይንሳዊ ማብራሪያ አልተሰጠም። ውድ የዛጎል ቤተሰቦች፣ ይህም አለ የ12ቱ ልጃገረዶች አጋጣሚ የሰው ልጅ አእምሮ ምን ያህል ውስብስብ እንደሆነ ያሳየ አጋጣሚ ነው ወይስ በሳይንስ ያልተደረሰበት ሚስጥራዊ የአካባቢ ብክለት? መልሱን ለእናንተ ተዋለው። ምክንያቱም ሳይንቲስቶችንም ሌሎች የጤና ባለሙያዎችንም ጉዳዩን ሲከታተሉ የነበሩትንም ግራ ያጋባ እስካሁንም መፍትሄ ያልተገኘለት መሆኑ ተገልጿል። የእናንተ አስተያየት ምን ሊሆን ይችላል? በዚህ ቻናል መሰል የጤና ታሪኮች እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ፣ የደወል ምልክቷን መጫን እንዳትረሱ። በሚቀጥለው መሰል የጤና ታሪክ ይዘን እስከምንቀርብ ቸር ሰንብቱ።